ወደ ውቅያኖስ አምልጠው የገቡ ኮንቴነሮች ማንንም አያተርፋቸውም። የትኛውንም አይነት ዕቃ የጫነ ኮንቴነር ወደ ውቅያኖስ ውስጥ በድንገት ቢገባ ማንንም ለማትረፍ አይሮጥም። የሆነበት ምክንያትም በዓለም አቀፍ የባህር ሕግ መሰረት አንድ ኮንቴነር እንደ ማዕበልና ወጀብ ባሉ ከአቅም በላይ በሆኑ ምክንያቶች ወደ ባህር ውስጥ ከገባ የማጓጓዝ ስራውን የሚሰራውን የመርከብ ኩባንያ ኃላፊነቱን አይወስድም። የዕቃው ባለቤትም ሙሉ ኪሳራውን ይወስዳል። የዓለም የመርከብ ካውንስል እንደገለጸው በየዓመቱ በመቶ ሺዎች የሚቆጠሩ ኮንቴነሮች ወደ ባህር ውስጥ ይወድቃሉ። አንዳንዶቹ የቅንጦት መኪናዎች፣ ውድ ሰዓቶች ወይም ይሄ ነው የማይባሉ ኤሌክትሮኒክስ እቃዎችን ይዘው ሊሆኑ ይችላሉ። ነገር ግን ማንንም እነዚህን ለማትረፍ አንድ እርምጃ አይራመድም። አንድ ኮንቴነር ወደ ውቅያኖስ ውስጥ ከገባ ማትረፍ መሞከሩ ሂደቱን ውድ ያደርገዋል። ለማትረፍ የሚረዱ መሳሪያዎችን ለማምጣትና ኮንቴነሩን የሚያተርፉ ዋናተኞችና ከባድ መሳሪያዎችን መቅጠር ኮንቴነሩ ከያዘው እቃ በላይ ወጪ ይጠይቃል። እነዚህ ኮንቴነሮች የወደቁበት አካባቢ ብትገኙ ምን ታደርጋላችሁ? ሀሳባችሁን ኮመንት ላይ አስቀምጡልን። ይህንን ቪዲዮ ያዘጋጀላችሁ ዋልታ ቴክኖሎጂ ሲሆን የመኪናችሁ ሞተር ሲነሳ በስልካችሁ የሚያሳውቃችሁ እና የመኪናችሁን ሞተር በስልካችሁ መቆለፍ የሚያስችላችሁ የጂፒኤስ ቴክኖሎጂ ድርጅታችን ዋልታ ቴክኖሎጂ አስመጥቶ እየገጠመ ይገኛል። ለበለጠ መረጃ ከታች ባለው ስልክ ቁጥር ይደውሉልን። እንደዚህ አይነት መረጃዎች እንዲደርሳችሁ የፕላስ ምልክቱን በመጫን ቤተሰብ ይሁኑ።